ሰላም እንዴት ናችሁ? ባሲ ነኝ ከካናዳ። ሁሉ ሰላም ነው ወይ? እንግዲህ ይሄንን ቪዲዮ በጣም ሴቭ አድርጉት፣ እዩት፣ ለሌሎችም በጣም እንድታደርሱ ተፈልጋለሁ። አሁንም እነዚህ አጭበርባሪዎች የሚልኩትን ዶክመንቶች እንድታዩዋቸው ነው። ሴቭ አድርጓቸው፣ እናንተም ለሌሎችም እንዲደርሱ አድርጉ። ስፔሻሊ በኢትዮጵያ በአረብ ያሉትን ወንድመቶቻችን እያጭበረበሩ ይገኛሉና እንግዲህ ኤዋቸው እነዚህ ዶክመንቶች ናቸው። እነዚህ ዶክመንቶች አጭበርባሪዎች ይልኩላችኋል። ፕሮሰስ እናደርጋለን ብሎ ያስጀምሯችሁና ከናንተ ፎቶ ፓስፖርት ብቻ በመቀበል ራሳቸው ናቸው። አሁን እነዚህ እንደምታዩቸው ራሳቸው ናቸው። እዛው ቤት ቁጭ ብለው ባሉበት ቁጭ ብለው በኮምፒውተር ኤዲት አድርገው የሚልኩላችሁ። ተሳክቶላችኋል፣ አፕሩቭድ ሆኗል። እንደምታዩት አንዳንድ ያው ፎቶዎችን አጥፍቼ ነው እና የላኩልኝ ነው። በጣም የተበሉት እስከ ሚሊዮን 400 500 ሺህ ብዙ ልጆች የተበሉ ናቸውና ይሄ በዚህ ላይ ደግሞ የግድ መስራት እንዳለብኝ ያው ጓደኞቼም ቤተሰቦቼም ሌሎችም እንዲተርፉ ማድረግ ስላለብን ነው። ሶ እነዚህ ዶክመንቶች የሚላኩላችሁ ከሆነ በጣም አጭበርባሪዎች እያጭበረበሯችሁ ነው። ስለዚህ እርግጠኞች ነኝ አሁንም የምታዩት ይሄንን ቪዲዮ እነዚህ ዶክመንቶች ተልኮላችኋልና ፕሊስ እባካችሁ በስራ ይመጣም ወደዚህ ወደ ካናዳ በስራ የለም፣ አትሞክሩ። በቃ በጣም ከባድ ነው እና እንደዛ እያሏችሁ ነው እንትን የሚሏችሁ የሚያጭበረብሯችሁና እነዚህ እንደምታዩት እንዳለ የአጭበርባሪዎች ስራ ናቸው። እባካችሁ በጣም ተጠንቀቁ። ይሄ ሁሉ ዶክመንት እንግዲህ አንደኛው የተላከልኝ ነው። በቃ አንደኛ ገንዘብ ከፍለውበት በብዙ ብር አውጥተው ፕሮሰስ ተደርጎልናል ብለው የተሸወዱ ልጆች ናቸውና እባካችሁ እናንተም እንዳትሸወዱ ነው። ለሌሎች ይሄንን ቪዲዮ እንዲያዩ ፎቶዎችንም ስክሪንሾት ራሱ በማድረግ አድርሱ እና ወደ ካናዳ እያሉ በጣም ብዙ ሰው አሁንም እየተበላ ስለሆነ ቪዲዮ መስራት እንዳለብኝ ከብዙዎች ስለሰማው ኢንቦክስም ስላደረጉልኝ እኔም አምኜበት ከዚህ በፊትም ሰርቻለሁና አንዳንድ ያው አዳዲስ ቤተሰቦች ስለማያዩ ነው እንጂ በጣም ሰርቻለሁ። አጭበርባሪዎች ደግሞ ስራቸውን ከማጋለጥ ሁሌም ወደ ኋላ አንልም። ራሳችሁን ጠብቁ። መልካም ጊዜ። ባይ